ደናውሎች ዛሬ የምናወራው የሰው ልጅ በህይወቱ አንዴ እንኳን ማንበብ አለበት ከሚባሉት 100 the best romance book መሃል አንዱ ስለሆነ ስለ Archer's Ways by Maya Sheridan ነው። Guys, this book is so deep. I cried for them like they were real. When I was crying and happy and I was crying again. በጣም የምትወዱት መጽሐፍ ነው የሚሆነው። ትንሽ ብቻ ስለ ካራክተሮቹ ልንገራችሁ። ብሪ and Archer የሚባሉ ሁለት ሜን ካራክተሮች አሉ። ብሪ ደፍ ከሆነው አባቷ ጋር የምትኖር ሴት ነበረች። እሷና አባቷ የሚሰሩበት ትንሽ የሱቅ ነበራቸውና እሱን ለመዝረፍ የመጣው ልጅ ብሬን ሲያያት እሷን ለመድፈር ይሄዳል። አባቷ ብሪን ለማዳን ሲል በሽጉጥ ይገደልና ይሞታል። ታሪካችን የሚጀምረው የብሪ አባት ከሞተ ከ6 ወር በኋላ ነው። ብሪ በአባቷ መሞትና አሟሟት በጣም ትራውማ ስለሆነች ብዙ ሀስል ስላደረገች በቃ ይሄንን ሀገር ትቼ ሄጄ አዲስ ላይፍ መጀመር አለብኝ፣ ሪፍሬሽ ማድረግ አለብኝ ብላ ታስብና ወደ ስሞል ታውን ሙቭ ታደርጋለች። ሙቭ ያደረገችበት ስሞል ታውን ላይ ማን አለ? አርቸር። አርቸር አባቱን እናቱን አጎቱን በ7 ዓመቱ ፊት ለፊቱ ሲሞቱ ያየ ልጅ ነው። በዛ ታይም እሱም እዚህ ጋር በሽጉጥ ተመቶ ቮይሱን ሎስት አድርጓል፣ ማውራት አይችልም። አንድ የቀረው አጎቱ አርቸር ማውራት ስለማይችል ሆም ስኩሊንግ አድርጎ ነው ያሳደገው። ከዛ በኋላ በጣም የወዱ አጎቱ ሞተበት። ከዛ በኋላ ምንም አይነት ሶሻል ላይፍ የለውም አርቸር። በቃ አይወጣም፣ ማንንም ሰው አያናግርም ምናምን ያሁላ the whole town the meat kid the meat guy ምናምን የሚል ቅጽም ስል አውጥተውለታል። አንደርስታንድ ለማድረግ እሱን አልሞከሩም። አርቸር ያሁላ ሰው በቃ ኤግዚስት እንደማያደርግ ሙሉ ታውን ኤግዚስት እንደማያደርግ ረስቶታል። አርቸር የሚባል ልጅም ኤግዚስት እንደማያደርግ በቃ ተረሳስተው ነው የሚኖሩት። ኢማጂን የምትወዱት ምንም አይነት ፋሚሊ አጠገባችሁ የለም፣ ወይሳችሁን ሎስት አድርጋችኋል፣ ማውራት አትችሉም። በላ ጠጣ እንደነደናነ ስለሱ መኖር መግባት መውጣት መዳን ማንም ግድ የሚሰጠው ሰው የለውም። ይሄ ልጅ ለምን እንደሚኖር እንኳን አያውቅም። ብሪ እዛ ታውን ሙቭ ካደረገች በኋላ ሀፕን ስለሚያደርገው ነገር አንብቡት። በጣም የምትወዱት መጽሐፍ ነው የሚሆነው። እኔ አንድ መጽሐፍ ስጨርስ ምን አደርጋለሁ መሰላችሁ? ካነበብኩት መጽሐፍ 10-15 ነገር ከቻልኩ ነገር የተማርኩትን ጽፋለሁ እና ስለዚህ መጽሐፍ በቃ ለመጽሐፍ ሳስብ በነፃ ስለተሰጠኝ ነገር በቃ በቅጡ አመስጋኝ እንዳልሆንኩኝ አንደኛ ተረዳሁኝ። እውነት እኔ በነፃ የተሰጡኝ በጣም የሚወዱኝ እህቶች አሉኝ። በነፃ የተሰጠችኝ በጣም የምትወደኝ እናት አለችኝ። ስለኔ መብላት መጠጣት፣ ስለኔ መኖር መውጣት መግባት፣ በቃ ስለኔ ኤግዚስት ማድረግ የሚጨነቅልኝ ሰው አለ። እኔ ሳላወራ አንደርስታንድ የሚያደርገኝ ሰው አለ። ስለሱ እግዚአብሔርን በቅጡ አመስግኘው አላውቅም። ሌላው ደግሞ ድምፅ፣ በኢየሱስ ስም እግዚአብሔር በቃ በነፃ ከሰጠን በጣም ትልቁ ነገር ደግሞ በቃ ድምጻችን ነው። አይኖ ቤተክርስቲያን ላይ አባቶች ሲያስተምሩ እንሰማለን፣ ሞቲቬሽናል ስፒከሮች ሲያወሩ እንሰማለን፣ ሶሻል ሚዲያ ላይ ልንሰማ እንችላለን። ግን በቃ እንደዚህ አሁን ከልባችን ኖቲስ ላናደርገው እንችላለን። እና እናት አባት እንትና ምናምን ብሎ መጠራት በጣም ቢግ ዲል ነው። የምትወዱትን ሰው ወድሃለሁ ወድሻለሁ ማለት በጣም ትልቅ ነገር ነው። ችግር ሲያጋጥማችሁ ችግራችሁን አፍ አውጥቶ ለሰው ማስረዳት መናገር በጣም ትልቅ ነገር ነው እና በቃ እንደዚህ ማውራት መሳቃችን በጣም በጣም በነፃ ከተሰጡን ትልቁ ነገር ነውና እግዚአብሔርን ስለነዚህ ነገሮች አመስግኘው ስለማላቅ በጣም ነው በራሴ ያፈርኩት ማርያምን። እና እናንተም እንደዚህ ብዙ የምታስተውሉት ነገር ይኖራል ብዬ አስባለሁ። በጣም ብዙ ነገር ተምሬያለሁ honestly speaking ከዚህ መጽሐፍ። በጣም የምትወዱት መጽሐፍ ነው የሚሆነው። አንብቡት and thank me later። ሌላ እንደዚህ በጣም ወዶ መጽሐፍ ደግሞ ሲኖር ቼሪ ቢያረግላችኋለሁ። ወዳችኋለሁ። ባይ